ወንድማችን እሱ ሰሞኑ ሁላችንም ወደ ኢትዮጵያ እንደተመለሰ እናውቃለን። ኢትዮጵያ የተመለሰበት ምክንያት ደግሞ እውነት ሊያገባ ነው ወይ፣ እውነት ኒካ ሊያስር ነው ወይ ሁሱ ወንድማችን ወደ ኢትዮጵያ የገባው የሚለውን ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የሀገረኛ ዩቲዩብ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እንዴት አረፈዳችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ አማን አልሐምዱሊላህ። እንግዲህ በሶሻል ሚዲያ መነጋገሪያ ሆኖ የከረመው ወንድማችን በጣም ተወዳጁ እንቁ የጀግና የኢስላም ልጅ የሆነው የእውቀት ባለቤት የሆነው ሀፊዙ ምሁሩ ወንድማችን ኡስታዝ ሁሱ ሁላችንም የምንወደው የምናከብረው የምንሳሳለት አይተን የማንጠግበው በሱ ትምህርት ብዙ ነገራችንን እያሻሻልን እኔ ሮመዳን ሙሉን እሱ ጋር ነው ያሳለፍኩት ማለት ነው። ያ ማለት የቲክቶክ ላይቭ ላይ እስከሚገባ ድረስ ጠብቄ እገባለሁ። በኤርፎን አድርጌ ይከታተላለሁ። ብዙም አላቃቸውን ነገሮች አውቄያለሁ። ብዙ ነገር ከሱ ተምሬያለሁ። ሌሎችም እህቶች እንደዚሁ ማለት ነው። ሁሱ ማለት እንኳን እኛ ሙስሊሞች አይደለም የሌላ እምነት ተከታይ የሆኑት ራሱ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። እንዲያከብሩት ያደረጋቸው ደግሞ ያለው እውቀት፣ ያለው ትህትና፣ ያለው አክብሮት ነው እና ወንድማችን ሁሱ ከሌላ እምነት ጨለማ ውስጥ የነበሩ ወደ ብርሃን ያመጣ በቀን እስከ 10 እስከ 12 ድረስ ሻሃዳ የሚያስይዝ ወንድማችን ነው። በጣም የምንወደው የምናከብረው የምንሳሳለት ወንድማችን ነው እና እንግዲህ እንደዚህ ያለ ስብዕና ስላለው ትልቅ እውቀት ስላለው እንግዲህ መልከ መልካምን ከመሆኑ የተነሳ ብዙ እንስቶች በጣም ይወዱታል፣ በጣም ያፈቅሩታል። በአጠቃላይ ሰው ሆኖ እሱን አለመውደድ አይቻልም ማለት ነው። ሁላችንም እንወደዋለን። ግን ደግሞ ውዴታው ከአቅማቸው በላይ ሆኖ ወደ ፍቅር የተቀየረባቸው ብዙ እህቶች አሉ ማለት ነው። እና ከአሁን በፊት በሙቤ ቤት እንግዳ ሆኖ በቃ ሊቀርብ ነው በተባለበት ሰዓት ላይ ምን እንዲጠየቅላችሁ ትፈልጋላችሁ በተባሉት ላይ ሚስት አለው ወይ፣ አግብቷል ወይ፣ እስከ ስንት ማግባት ይፈልጋል፣ እስከ 4ም ቢሆን ደስ ይለኛል ያሉ ሴቶች አሉ። በኮሜንት ላይ ብዙ ኮሜንት አንብበናል። እናንተም አንብባችሁ ሊሆን ይችላል እንደኔ ማለት ነው። የታዘባችሁት ነገር ሊኖር ይችላል እና ሰሞኑን ወንድማችን ሁሱ ወደ ኢትዮጵያ መግባቱን ምክንያት በማድረግ ሊያገባ ነው የሄደው፣ ኒካ ሊያስር ነው እያሉ ነው ማለት ነው። እህቶች እንግዲህ ተረጋጉ ማለት ነው። ወንድም ኡስታዝ ሁሱ እንደተባለው እውነት ሊያገባ ኒካ ሊያስር ከሆነ ወደ ኢትዮጵያ የሄደው መብሩክ ልንለው በሱ ደስታ ልንደሰት ነው እንጂ የሚገባል ለምን በቃ ሊያገባ ነው ወይ ብለን እንደዚህ ሶሻል ሚዲያውን በተለይ ቲክቶክ ላይ ቅውጥ ማድረግ ምናምን የለብንም ማለት ነው። ደስ ሊላችሁ ይገባል። እና ደግሞ እሱ በጣም አይን የሚበዛበት ጥላቶች የሚፈልጉት ወንድማችን ነውና አላህ ይጠብቀው፣ ዱአ አድርጉለት። የእውነት ሆኖም ደግሞ ሊያገባ ከሆነ የሄደው ደስ ሊላችሁ ነው የሚገባው ማለት ነው። በነገራችን ላይ እሱ ራሱ ተናግሯል ማለት ነው። ከሮመዳን በኋላ ኒካ እንደሚያደርግና እንደሚያገባ ተናግሯል ራሱ በአንደበቱ ማለት ነው። እና ወደ ኢትዮጵያ የሄደው በእርግጠኝነት ሊያገባ ነው የሄደው። ምክንያቱም ከሮመዳን በኋላ እንደሚያገባ ስለተናገረ ሊያገባ ነው ወደ ኢትዮጵያ የሄደው። ግን ደግሞ እህቶች ተረጋጉ ማለት ነው። እንግዲህ ለእናንተ አላለውም እና ሶብር አድርጉ። እንግዲህ የእሱ ሚስት መሆን የምትችለው እድለኛ የሆነች እናትና አባቷ የመረቋት ነው ማለት ነው። ለእናንተ መሆን ባይችልም ግን ለሁላችንም ወንድም መሆን ይችላል። በጣም እንወደዋለን እናከብረዋለን እና ወንድማችን ነው። እንግዲህ እሱ ባል መሆን የሚችለው ለአንድ ሴት ነው እና ተረጋጉ ማለት ነው። ግን ለሁላችንም ወንድም መሆን ይችላል። ሁላችንም መውደድ እንችላለን እሱን እና እንወደዋለን እናከብረዋለን። አላህ ይጠብቀው እና ወንድማችን ሁሱ መብሩክ ብለናል ማለት ነው። የሚወራው የሚባለው እውነት ከሆነ ደስ ብሎናል። ደስታችን ነው ማለት ነው። ደግሞ ወልደህ ምናይህ አንተን የሚመስሉ ልጆች ተክተህ ምናይ እያደርገን ማለት ነው እና በጣም ደስ የሚል ነው። ወጣትነቱን በአግባቡ የተጠቀመ የትልቅ እውቀት ባለቤት የሆነ አስተዋይ ታጋሽ ማለት ነው።
በሱ እድሜ ያሉ ወጣቶች እንደሱ ቢሆኑ ከሱ ቢማሩ እላለሁኝ። ምክንያቱም እሱ የሚያደርጋቸው የሚሰራቸው ነገሮች ሁሉ ከእድሜው በላይ የሆነ ሰው የሚሰራውን ስራ ነው እየሰራ ያለው። አስተዋይነቱ፣ እውቀቱ እኛ ሙስሊሞች ብቻ ሳንሆን የሌላ እምነት ተከታዮች ራሱ በጣም እንደሚያደንቁት እና እንደሚያከብሩት ራሱ ላይ በላይ እየገቡ ምስክር የሰጡበት አጋጣሚ አለ። እንወድሃለን፣ እናከብራለን፣ እንዴት ነው ይሄንን ያክል እውቀት ሊኖር የቻለው እስኪ አካፍለን እስከ ማለት ድረስ ደርሰዋል። ሌሎች የእምነት ተከታይ የሆኑ ወንድሞችና እህቶች ማለት ነው እና በሁሱ ተመስጠው ማለት ነው እና ተስበው እስልምና ምንድን ነው፣ እስልምና ምን ይመስላል ብለው አጥንተው ተመራምረው ያልገባቸውን እሱን በመጠየቅ ለጥያቄያቸው ደግሞ ትክክለኛውን መልስ ሲመልስላቸው የጥያቄያቸውን መልስ ሲያገኙ እሱ ጋር እየመጡ እየሰለሙ በጣም በርካታ እህት ወንድሞች ወደ እስልምና መጥተዋል በሁሱ ምክንያት ማለት ነው እና ይሄ በጣም የሚደነቅ ዱዓ ልናደርግለት የሚገባ ስራ ነው እየሰራ ያለውና አላህ ይጠብቅህ፣ ከዚህ በላይ እውቀት ይጨምርልህ ለማለት ነው። እና እህቶች ሶብር አድርጉ፣ ተረጋጉ ማለት ነው። የት ልትደርሱ ነው? ገና አሁን የሰርጉ ቪዲዮ ሲለቀቅ ያኔ የት ልትገቡ ነው? አሁን ገና ላገባ ነው፣ ከሮመዳን በኋላ አገባለሁ፣ ኒካ አስራለሁ፣ ኢትዮጵያ ሄዳለሁ ስላለ ብቻ አገባ ብላችሁ ቲክቶኩን እንደዛ የቀወጣችሁት፣ ቆይ ምን አስባችሁ ነው? እና ላያገባ ነው እንዴ? ያግባ እንጂ ደስ ሊላችሁ ነው የሚገባው ማለት ነው። እንግዲህ በጣም የምትወዱት ሴቶች በጣም ብዙ ናቸው። እንግዲህ እሱ ለስንታችሁ ነው መሆን የሚችለው? እሱ ለአንድ ለተመረጠች ሴት ነው መሆን የሚችለው። እንግዲህ እሷም ኢትዮጵያ ናት፣ ኢትዮጵያ ገብቷል ማለት ነው። ተስፋችሁን ቁርጥ አድርጋችሁ በወንድምነት ማለት ነው ውደዱት፣ አክብሩት፣ ዱዓ አድርጉለት፣ አላህ ይጠብቀው እና ሰሞኑን የሰርግ ቪዲዮውን ጠብቁ ማለት ነው እላችኋለሁ እህቶች። በዚሁ አጋጣሚ ወንድማችን ኡስታዝ ሁሱ አላህ ይጠብቅህ፣ ደስታ እጥፍ ድርብ ያድርግልህ። አንተን የወለዱ ቤተሰቦች የእውነት የተመረጡ ናቸውና አላህ ይጠብቃቸው። ቤተሰቦችንም እንዳንተ አይነቶችን ያብዛልን፣ ባለበት አላህ ይጠብቀን። እንወድሃለን እና ይህን ነው ልላችሁ የመጣሁት ማለት ነው ውዶቼ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ያላችሁ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ወዳችኋለሁ።